በስዊዘርላንድ ጥገኝነት የሚጠይቁ አፍሪካውያን ስደተኞች ቁጥር ቢቀንስም የኤርትራውያን ጥገኝነት ጠያቂዎች ብዛት ግን መጨመሩን የአገሪቱ የዜና ምንጮች ዘገቡ። ባለፈው የአውሮፓውያን ዓመት በስዊዘርላንድ ጥገኝነት የጠየቁ ኤርትራውያን ብዛት ከቀደመው ዓመት በ63 በመቶ ጨምሮ 3415 ደርሷል ተብሏል። የስደቱ መጨመር አንዱ ምክንያት በኤርትራና ኢትዮጵያ መካከል ጦርነት ሊቀሰቀስ ይችላል የሚለው ስጋት እንደሆነ ዘገባዎቹ ጠቅሰዋል። በሌላ በኩል በውጭ ሀገር የመኖሪያ ፍቃድ ያላቸው ኤርትራውያን ወደ ሀገራቸው ሲመለሱ ለ3 ዓመታት ከብሔራዊ አገልግሎት ነፃ የሚደረጉ ሲሆን መንግስት ግን ገደቡን ከ3 ዓመት ወደ 1 ዓመት ዝቅ የማድረግ ሐሳብ እንዳለው ተነግሯል። ትብብር ለኢትዮጵያ አንድነት የተሰኘ የፖለቲከኞች ስብስብ መንግስት ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በአዲሱ የሙዚቃ አልበሙ ዙሪያ ትላንት ሊሰጠው ባቀደው ጋዜጣዊ መግለጫ ላይ የጣለውን ክልከላ በጓዳ ከመደበቅ ይልቅ ክልከላውን አንስቶ ድምፃዊ መግለጫውን እንዲሰጥ ሁኔታዎችን ያመቻች ሲል ጠየቀ። መንግስት የድምፃዊውን ጋዜጣዊ መግለጫ ከማደናቀፍ እንዲታቀብ ዛሬ ባወጣው መግለጫ ላይ ጥሪ ያደረገው ትብብሩ በድምፃዊው ላይ የተፈጸመው ቀጥተኛና ቀጥተኛ ያልሆኑ አፈናዎች ለሌላ ቀውስ በር ከፋችና ገፊ ምክንያቶች ይሆናሉ ሲል አስጠንቅቋል። ድምፃዊው ከዚህ ቀደም ወጣቱን በስነ ልቦና በመገንባት ላደረገው በጎ አበርክቶ እውቅና ማግኘት ሲገባው መሳደድ የለበትም በማለት ትብብሩ ያሳሰበ ሲሆን መንግስት የዜጎች የመናገር ነጻነት እንዲከበር እንዲያደርግና ፍትህ በግለሰቦችና በካድሬዎች እጅ እንዳይገባ እንዲከላከልም ጠይቀዋል። የፌዴራሉ አቃቤ ሕግ ይትባረክ ዳዊትን ጨምሮ በሰው ልጆች የመነገድ የወንጀል ሰንሰለት በመዘርጋት በተጠረጠሩ 11 ተከሳሾች ላይ ክስ መመስረቱን አስታወቀ። ተከሳሾቹ ከኢትዮጵያ ከሶማሊያና ኤርትራ ፍልሰተኞችን በመመልመል በሱዳን በኩል መደበኛ ባልሆነ ሁኔታ በማጓጓዝ በሊቢያ በረሃዎች በማገት ገንዘብ ሲሰበስቡ እንደነበር ክሱ ያስረዳል። ተከሳሾቹ 3887 ተበዳዮችን በሊቢያ ማሰቃያ መጋዘኖች በመያዝ ገንዘብ እንዲከፍሏቸው ሲያሰቃዩ ለሌሎች አዘዋዋሪዎች ሲሸጡ ወይም ከሌሎች አዘዋዋሪዎች ሲገዙ ነበር ተብሏል። ተከሳሾቹ ተጎጂዎች እየተደበደቡ የሚያሳይ ቪዲዮዎች ለቤተሰቦቻቸው በመላክ ለእያንዳንዳቸው ማስለቀቂያ በአማካይ ከ750 ሺህ እስከ 1,500,000 ብር ይጠይቁ እንደነበርና ከ2015 እስከ 2018 ድረስ ከ4 ቢሊዮን 25 ሚሊዮን ብር በላይ መቀበላቸው ተገልጿል። በሂደቱ የ133 ተጎጂዎች ሕይወት እንዳለፈና 76 ሴቶች ተጎጂዎች ተገደው እንደተደፈሩ በክሱ ላይ ተጠቅሷል። በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማ የተደራጁ አካላት በንጹሃን ዜጎች ላይ የሚፈጽሙትን ድብደባና የሰብአዊ መብት ጥሰት የሚያሳይ ቪዲዮ በተለያዩ ሶሻል ሚዲያ መሰራጨቱን ተከትሎ ድርጊቱ መንግስትን አይወክልም ሲል የከተማ አስተዳደሩ በይፋዊ ሶሻል ሚዲያ ገጹ ባሰራጨው መረጃ አስተባበለ። የከተማ አስተዳደሩ በግለሰቦችና በቡድኖች መካከል በሚፈጠሩ ግጭቶች መንግስት እጁ እንዳለበት አስመስሎ ማቅረብ ተቀባይነት የሌለው ተግባር ነው ሲል ተችቷል። የከተማ አስተዳደሩ ድርጊቱን የፈጸሙትን 4 ግለሰቦች በቁጥጥር ስር አውሎ ምርመራ መጀመሩንና የተሰወሩትን ለመያዝ ጥረት እያደረገ መሆኑንም ገልጿል። እነዚህ አካላት ከዚህ ቀደም ለታጣቂ ቡድኖች ትጥቅና ስንቅ ሲያመላልሱ ተይዘው በሕግ ቁጥጥር ስር የሚገኙ ወንጀለኞችን ለማስመለጥ በተለያዩ ጊዜያት ሲጥሩ የነበሩ መሆናቸውን ዋዜማ የከተማ አስተዳደሩ ካሰራጨው መረጃ ተመልክታለች። ጠቅላይ ሚኒስትር አብይ አህመድ የአዋሽ ኮምቦልቻ ሀራ ገበያ የባቡር ሀዲድ ግንባታ ፕሮጀክቱ አገሪቱን ለከፍተኛ ኪሳራ ዳርጓል በማለት ተናገሩ። ዶክተር አብይ የባቡር ሀዲድ ፕሮጀክቱ የተጀመረው ያለ በቂ ጥናት ነበር ሲሉ ትላንት ምሽት በብሔራዊ ቴሌቪዥን ባስተላለፈው ቃለ ምልልሳቸው ላይ ተናግረዋል። የባቡር ሀዲድ ግንባታው በ2.6 ቢሊዮን ዶላር ብድር ነበር የተጀመረው ያሉት ዶክተር አብይ ሆኖም ፕሮጀክቱ ከተጠናቀቀ በኋላም ለሚቀጥሉት 40ና 50 ዓመታት ብድሩን ሊከፍል አይችልም ብለዋል። ሆኖም የባቡር መስመር ግንባታ ፕሮጀክቱ ይጠናቀቃል ወይስ ተቋርጦ ይቀየራል የሚለውን ጉዳይ ዶክተር አብይ አላብራሩም። ከ10 ዓመት በፊት የተጀመረውና እስከ መቀሌ የሚዘልቀውን የሀዲድ ፕሮጀክት ይገነባ የነበረው የቱርክዮ ተቋራጭ የአፒ መርከዚ ኩባንያ በሰሜኑ ጦርነት ሳቢያ ፕሮጀክቱ ዝርፊያና ውድመት እንደደረሰበት ገልጾ ፕሮጀክቱን አቋርጦ ከወጣ በኋላ በለንደን ዓለም አቀፍ የግልግል ፍርድ ቤት የ1 ቢሊዮን ዶላር ካሳ ክስ መስርቶ ነበር። ሆኖም ፍርድ ቤቱ ከፊሉን የካሳ ጥያቄ ከዓመት በፊት ውድቅ ማድረጉ ይታወሳል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ፌዴራል መንግስቱ ለትግራይ መልሶ ማቋቋሚያ፣ ለመንገድ ግንባታ፣ ለትምህርት ቤቶችና
ለሌሎች የመሰረተ ልማት ፕሮጀክቶች የሚውል የተወሰነ በጀት መላኩን አረጋገጡ። ጀነራል ታደሰ የክልሉን የመንግስት ሰራተኞች ደሞዝ በተመለከተ ግን ቀጣይነት ያለው ውይይት ያስፈልገዋል በማለት በሰጡት ጋዜጣዊ መግለጫ ላይ መናገራቸውን የክልሉ ኮሚኒኬሽን ቢሮ አስታውቀዋል። ባለፈው ሳምንት ወደ አዲስ አበባ ከመሄዳቸው በፊት ከህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር መነጋገራቸውን የጠቆሙት ጀነራል ታደሰ ወደ አዲስ አበባ የሄዱት በራሳቸው ተነሳሽነት ሳይሆን በፌዴራል መንግስቱ ግብዣ መሆኑን እንደተናገሩ ተገልጿል። በውይይቱ ላይ የኢንዱስትሪ፣ የግብርና፣ የገቢ፣ የኢንቨስትመንት፣ የመሬት፣ የትምህርት፣ የጤና፣ የመሰረተ ልማት፣ የመልሶ ማቋቋምና የትግራይ ግንባታ ጉዳዮች እንዲሁም የትግራይን ድንበሮች ወደ ነበሩበት መመለስ፣ የተፈናቃዮች ጉዳይ፣ የንግዱ ማህበረሰብ ጥያቄዎች፣ የነዳጅ ማዕቀብ፣ የባንክ የበጀትና የገንዘብ እጥረት ጉዳዮች ተነስተዋል ተብሏል። የተባበሩት መንግስታት ድርጅት ስደተኞች ኮሚሽን በሱዳኗ ብሉ ናይል ግዛት 12000 ኢትዮጵያውያን ስደተኞች እንደሚኖሩ ገለጸ። በአጠቃላይ በሱዳን የሚኖሩ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ብዛት 69750 መሆኑን የጠቀሰው ድርጅቱ ከዚህ ውስጥ 18 በመቶዎቹ የቤንሻንጉል ጉሙዝ ክልል አዋሳኝ በሆነችው ብሉ ናይል ግዛት ውስጥ ዋድ አልማሂ በተባለ መጠለያ እንደሚገኙ ድርጅቱ ሰሞኑን ባወጣ ሪፖርት ላይ ጠቅሷል። ከ44300 በላይ ኢትዮጵያውያን ስደተኞች የሚኖሩት ደግሞ በሰሜናዊቷ ገዳሪፍ ግዛት እንደሆነ ሪፖርቱ ያመለክታል። በአንጻሩ በዋና ከተማዋ ካርቱም የሚገኙ ኢትዮጵያውያን ስደተኞች 322 ብቻ ናቸው ተብሏል።